የሴቶችን የፊት ቅርጽ የሚያሳምሩ ዘዴዎች አሉ? በማህበራዊ ሚዲያ የሚሰራጩት መረጃዎች ትክክለኛ ናቸውን? የማህበራዊ ሚዲያ ላይ ውበትን ለመጠበቅ ፊትን በበረዶ የተሞላ ውሃ ውስጥ ከመንከር አንስቶ ቀዝቃዛ ነገር ፊት ላይ እስከ ማስቀመጥ ያሉ መንገዶችን መጠቀም ይመከራል። እነዚህ መንገዶች ሲመለከቷቸው የሚሰሩ ቢመስሉም የቆዳ ሕክምና ባለሙያዎች ግን በርካቶች በሚገባ እንዳልተረዷቸውና ያለምንም ጥያቄ ተቀብለው ተግባራዊ ማድረጋቸውን ይናገራሉ። ማህበራዊ መገናኛ ብዙሃን ላይ መፍትሄ ተብሎ የሚቀርበው ጊዜያዊ መሆኑንም ያብራራሉ። የቆዳ ስፔሻሊስት የሆኑት ዶክተር አይዛ ጃሚል የፊት እብጠት የሚከሰው ፈሳሽ ሲኖር ከፍተኛ የሆነ ጨውና አልኮል በመውሰድ እንዲሁም እንቅልፍ በማጣት የተነሳ መሆኑን ያስረዳሉ። ሌላኛዋ የቆዳ ስፔሻሊስት ዶክተር ቲና ቲያን በበኩላቸው በኦንላይን የሚታዩት የፊት ስብ እንዲቀንስ ያደርጋል የሚባሉት መንገዶች በሶስት ሊከፈሉ እንደሚችሉ ይናገራሉ። ይህንም ሲያስረዱ ለቅዝቃዜ መጋለጥ፣ ማሳጅ እና ጊዜያዊ የማጠናከር ውጤቶች መሆናቸውን ይዘረዛሉ። የሚታየውን እብጠት በትክክል በመቀነስ እፎይታ መስጠት ይችላሉ። ነገር ግን እዚህ ላይ ቁልፉ ነገር ጊዜያዊ መሆኑ ነው። የፊት መዋቅርን በቋሚነት አይለውጥም ይላሉ።